ተሾመ እባላለሁ። የኪሩ አባት ነኝ። አሰግድ እባላለሁ። የጽናት አባት ነኝ። በጣም ጥሩ። ቁጭ በይ። አይ መጣሁ። ጽናት ፍቅርና የኪራ ፍቅር ችግር ገጠመው። የኪራ አባትና የጽናት አባት ወደ እነሱ አምርተዋል። ፍቅራቸው ችግር ገጠመው። ሰላም ጤና ይስጥልኝ ውድና የተከበራችሁ ኢትዮጵያዊና ትውልደ ኢትዮጵያን በያላችሁበት የፈጣሪ ሰላምታ ይድረሳችሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጽናት ክፍል 48 ተለቀቀ። ኪራ እንግዲህ ወደ እናቱ ይደውላል። ደህንነታቸውንም ጠይቋል። ኪራ ስለ አባቱም ጠይቋል። እናቱ ታዲያ አያቱ እንደታመሙና ወደ አያቱ እንደሄዱም ትነግረዋለች። አባቱ ጋርም አንድ ላይ እንዳልሆኑ ትነግረዋለች። ምራት ያምጣላት ካልሆነ ላግኛት ቢልም ማናገር እንደማትችል ትነግረዋለች። ኪራም ቀጥሎ ጽናት ብቻዋን ትሆናለች እንጂ እኔ እመጣለሁ ይላል። በሌላ በኩል እምሩና ናሆም ወደ ሳሎን አምርተዋል። ጽናት ብቻዋን ተቀምጣ ታስባለች፣ ትተክዛለች። ሲጠሯትም አሰማም። ምነው አንቺ ከቀልብሹኝ በዚሁ ከቀጠልሽ አወር በወጥ መውሰድሽ አይቀርም። ናሆም ደግሞ አንድ ነገር ከጀመርክ አትለቅም ብላ ተነስታ ጥላቸው ሄዳለች። ናሆሜና እምሩ ሳሎን ቀርተዋል። ጽናት ጥላቸው ሄዳለች። ጽናትን ፍቅር እጉርና ድንብር አድርጓታል። የንትኑ እያለ የንትኑ ተንጣጣ። እኔም መድኃኒቴ ሰዓት ደርሶብኛል ብላ ጥለው ሄዳለች። ነይ ምንድነው ነገር ለኩሶ የሚሄድ? እስኪ ጽናትንም እዛ አልጋ ሄዳ ተቀምጣ ነው የሚሆን ልያት ብሎ ሁላቸውም ተነስተው ሄደዋል። ጽናት አሁንም ትከዛ ላይ ናት፣ ተቀምጣለች። በመሃል በቀለ ደወለ። ባለፈው የተበደርኩትን ብር አምጪ ሊለኝ ነው ብላ ደንግጣለች። በቀለ ግን ያላት አባዬ ወደ አዲስ አበባ ከመጡ 3 ቀን ሆኗቸዋል አልደረሰም ወይ የሚል ነበር። እሷም ደንግጣለች። እየቀለድክ አይደለም አይደል በቀለ? እኔ ጠፍቻለሁ በስራ ምክንያት ማለቴ በቀለን እውነት መሆኑን አረጋግጣለች። እምሩ ወደ እሷ አምርታለች። ባለፈው ከቤቲ ጋር በተፈጠረው ነገር እያለቀስኩ ለሱ ደውዬለት ነበረ። ልምጣ ቢለኝ እሺ እንደማልለው አውቆ እሱም ሳይነግረኝ መጥቷል። ከወጣ 3 ቀን ሆኖታል እያሉ ነው። ጉድ ሆንኩልሽ። ካልሆነ እስኪ እነናሆም ይሄዱና መናኸሪያ ይፈልጉት። ምናልባት እዚህ ከመጣ ሊያጣን ስለሚችል ምሩም አይ ጽናት መቼ ይሆን ቀልብሽ የሚረጋገው? አባባ ማህል ጎዳና ናቸው። ያላቸውን ገንዘብና የያዙትን ጤፍ ሎት አባባ በሚል ምክንያት የያዙትን ንብረት ተዘርፈዋል። መንገድ ላይም ተቀምጠዋል። የሆነ መንገደኛ ምነው አባባ ሳይወት ያመመውት ይመስለኛል ችግር አለ ብሎ ጠጋ ቢላቸውም ግን እንደተዘረፉና ስልኮትን እንደወሰደ ይነግራቸዋል። በኩል ጽናት እያለቀሰች ነው። በእኔ ምክንያት እንደዚህ ሆነ። ባለፈው ደውዬ ባላለቅስባቸው ኑሮ እንደዚህም ባልደረሰ ነበር። እኔ ራስ ወዳድ ነኝ ትላለች። ኪራም አንቺ ራስ ወዳድ አይደለሽም፣ ካልሆነ ለፖሊስ እናመለክታለን ይላል። ሌላ በኩል አባባ ጎዳና ናቸው። እርዳታ ሊሰጣቸው የፈለገ አንድ መንገደኛ ወደሱ ጠጋ በማለት አሟቸው ከሆነ ብሎ ቢጠይቃቸውም አላመመኝም፣ ግን የያዝኩትን ንብረትና ስልኬንም ሁሉ ነገር ስለወሰዱት ነው። መሄጃ ስለሌለኝ እዚሁ ቁጭ አልኩ። እሺ ቁጥር ስጡኝና አባ የጽናትን ቁጥር በመስጠት ወደ ጽናት ተደውሏል። አባዬ እኔ እኮ የት ብዬ ልፈልግህ? ጠፋህብኝ እኮ አሁን የት ነህ? በማለት አናግራቸዋለች። አባ በሰላም ወደ ቤት ገብተዋል። ማዕድም ቀርቧል፣ እየተበላ ነው። ጽናት ልትበላ አልቻለችም፣ ተደናግጣለች። የት ልትሄጂ ነው? ምግብ ክቡር ነው፣ ተቀመጭ ብሎ አስቀመጣት። ምግብ ክቡር እንደሆነና እየተበላ እንደማይነሳ አባባ ይናገራል። አባ ስለ ማዕድ ክብር እየነገራቸው ነው። እነሱም ተመስጠው እየሰሙት ነው። እምሩ በአባባ ምክር ተመስጣለች። በእድሜ ገፋ ካሉ ሰዎች ጋር መዋል እኮ ጥሩ መልካም ነገር እንማራለን። አርጅተሃል እያልሽ ነው? አባባም እንዳላረጁ ይቀልዳታል። በሌላ በኩል ጽናትና ኪራ ኪችን ናቸው።
ኪራ ጽናትን ሊስማትም ሊያቅፋትም ሊያባብላትም ይሞክራል። ጽናት አሁን ላይ ምቾት አልተሰማትም። የአባቷ መምጣት እጅጉን አስከፍቷታል። እረፍም አባባ ካዩ ጥሩ ስሜት አይሰማቸውም ትላለች። አሁን አባባ እነ ኪራ እነ ጽናት እነምሩ ሳሎን ላይ ተቀምጠዋል። እምሩ ቡና እያፈላች ነው። ጽናት አሁን ላይ ምንም አይነት ስራ እየሰራች አይደለም። ልቧም ቀልቧም ከሷ ጋር አይደለም። እምሩ ቡና አፍልታ ለአባባ እንዴት ነው እንደ ጽናት ባይሆንም ግን አባባም እጅሽ ይባረክ ልጄ ቆንጆ ነው ያፈላሽው። ኪራም ቀጥሎ አባባ ስልክህ የት ነው ያለው? አባባም መንገድ ላይ ሲመጣ እንደተዘረፈና ለያዝልህ ላግዝህ በሚል ምክንያት እንደወሰዱበት ይናገራል። ንብረቱን፣ ልብሱን፣ ስልኩን፣ ጤፉን እንደወሰዱበትም ይናገራል። ጽናትም አንተ እንደምታስበው አይደለም ከተማ ትልቅ የማይከበርበት ነፃነት የሌለበት ግን እኮ ደውለህ ነበር መምጣት የነበረብህ። አባባም እናንተን ከማስቸግራችሁና ከማሳስባችሁ ብዬ ነበር ንብረቴንና ጥርቴን፣ አልሆነም ይውሰዱት ጦሴን። ቀጥሎም አባባ ማረፍ እንደሚፈልግና ራሱን እንዳመመውም ይናገራል። ግባና አልጋ ላይ ተኛ። እንግዳ አልጋ አያስለቅቅም፣ አልጋ ክቡር ነው። ከጽናት ፍራሽ ላይ እተኛለሁ። እምሩና ኪራ ስለ አባባ ጨዋነትና ስብዕና ይናገራሉ። ጽናት ግን ታድላ አሁን ግን የብረት መዝጊያ አማችም አግኝተዋል ይላል ኪራ። በሌላ በኩል አባባ ጽናትን ትምህርት እንዴት ነው? ጥሩ ነው። ምን ነው ታዲያ ውጤቴን እይልኝ የማትይኝ ይላል። ይህንን ያላት አባባ ጽናት በጣም ደንግጣለች። ቆይ ውሃ ልጠጣ ብላም ጥላው ወጥታለች። አባባም አይ ልጄ ከአንቺ ልስማ ብዬ ነው እንጂ ሁሉንም አውቃለሁ። በሌላ በኩል አባባ ደህና አደርክ ትላለች ጽናት። አባባም ክብሩ ይስፋ ጨለማውን ወስዶ ብርሃኑን ያመጣው ጌታ። ምን ነው አንቺ ግን ትምህርት ቤት አትሄጂም እንዴ? እኔ እኮ ብቻ አንትቸህ ከመሄድ ብዬ ነው ትለዋለች። ለኔ ችግር የለውም እምሩ አለች። ጽናት እዚህ ላይ በጣም ግራ ገብቷታል። ከምታረፍጂ ሂጂ ይላል። ይሄንን እያወሩ እያለ ኪራ ወደ እነሱ አመራ። ጽናትም ኪራን ትምህርት ቤት ሊሄድ ነው ትለዋለች። የምን ትምህርት ቤት? ሁላቸውም ግራ ተጋብተዋል። አባባን ጥለሻቸው አትሂጂ። አይ እሷ ትሂድ እምሮ አለችልኝ ማለቱን ቀጥሏል አባባ። ምን ነው አንተ ግን ፍቅረኛህ ጠፋች? እኔ ፍቅረኛ አለኝ እንዴ? ቤተልሔም ናታ። አይ አባባ ከሷ ጋር እኮ ተለያይተናል። ሁለታቸው አሁን ግራ ገብቷቸዋል። የሚያረጉትም ጠፍቷቸዋል። ጽናት ዩኒፎርሟን ለብሳ ወደ ትምህርት ቤት አምርታለች። ኪራን መንገድ ላይ አግኝተዋለች። ከዚህ ይዘኸኝ ጥፋ ትለዋለች። ናሆምም ወደ እነሱ አምርቷል። አባባን እንደደብረው አጫውተው ምግብም ሰርቻለሁ አሙቃችሁ ብሉ። ምነው አንቺ ወታደርና ነው እንደምትሄጂው ስንብት አበዛሽ እያለ ይቀልዳታል። ጽናት ከትምህርት ቤት ተመልሳለች። ሳሎን ላይ ሁላቸውም ተሰብስበው እየተጫወቱ እያለ ድንገት ሳያስቡት የኪራ አባት ወደ እነሱ አምርቷል። እጅጉን በጣም ተደናገጡ። ኪራና ጽናት ቆመው ቀሩ። ስለደነገጠ አባቱን አላቀፈውም። ልጄን አንጂ ቀፈኝ፣ ምን ነው መጣህ አባዬ ይለዋል። ድንገት ነው የመጣሁት። የተደናገጡት ልጆች ሁለታቸውን ጥለው ሁላቸውም ወጥተዋል። ኪራ አባት የጽናት አባትን እንዴትና ለምን እንደመጣ ይጠይቀዋል። ልጄ እንደናፈቀችኝና እሷን ለማየት እንደመጣውም ይላል። ቀጥሎም የኪራ አባት ልጆቹ መደናገጣቸውን አይቶ ምን ሆኗቸው ነው ብሎም ይጠይቃል። አሁን ጽናትና ኪራት በጣም ተደናግጠዋል። የሚያረጉትንም አያውቁትም። አሁን ምን እናድርግ ይላሉ። ካልሆነ መናገር ነው እውነቱን ይላል። ይሄማ አይሆንም። እኔ እኮ የመጣሁት ትምህርቴን ለመማር ነው። የሚሻለው ነገር ይሄ ይመስለኛል። እውነቱን እንናገር ቢልም ጽናት ፈቃደኛ አይደለችም። ፍቅራችን ለጊዜው ይቋረጥ። ኪራም ፈቃደኛ አይደለም። ውሸት ሲውል ሲያድር እየገነነ ይሄዳል። ሚሻል የሚመስለኝ እውነቱን ብንነግራቸውና ቀጣይ ዓመት ትምህርትሽን ትቀጥያለሽም ይላል። እኔ ግን አይመስለኝም ትላለች ጽናት። ጽናትና ኪራ ስለ ሁኔታው እየተመካከሩ እያለ ክፍቱን ስለነበር በሩ ሳያስቡት የጽናት አባት ወደ ቦታው አምርቷል። ኪራ ደንግጦ ስለነበር ጥሏቸውም ወጥቷል። ምን ነው ልጄ ከውስጥሽ የሆነ ነገር እንዳለ ይሰማኛል። ምንም ቢሆን አባትሽ ነኝ። ለምን ግልጹን አትነግሪኝም ይላል።
ምናምሩ ስለነ ኪራ ፍቅርም አብዝተው ይጨነቃሉ። ካልሆነ እውነቱ ይነገርም ትላለች ምሩ። ናሆም ደግሞ አይሆንም እሷ ልትማር መታ የቤት ሰራተኛ መሆኗን ሲያውቁ ምን እንደሚሳባቸው አንቺ አታውቂም ይላል። የኪራ አባት ወደ ኪራ ክፍል በመሄድ ምን ነው ብቻን ቁጭ ብለህ ቀረህሳ? ታህ እንዴት ናፍቆኝ እንደነበር። እንደሱ ካልክማ ሁሌም እስቅልሃለሁ፣ ግን በሰላም ነው የመጣ ቢለው ማሽን እጁ ላይ ጉዳት እንዳደረሰበትና ማገገም እንደሚፈልግ ይነግረዋል። ምን ነው ጎዳህ? ይልቁን አያትክን ጠየካቸው? እነሱ እኮ ማናገር አይችሉም ባሰባቸውም እያለ ይጠይቃል የኪራ አባት። ለእናትህ እንዳትነግራት እዚህ እንደመጣው አታውቅም። ኪራ ለአባቱ የሆነ ነገር ሊያማክረው ይፈልጋል፣ የጽናትንና የኪራን ፍቅር። እሱ ግን በኋላ ካላስቸገርኩ አሁን ማረፍ እፈልጋለሁ ብሎት ጥሎት ወጥቷል። በሌላ በኩል ጽናት ስለ አባቷ አብዝታ ትጨነቃለች። አንዱን አለፍኩ ስል አንዱን ደግሞ ይገጥመኛል። የኔ ፈተና መቼ ነው የሚያልቀው? አባቴ ለእኔ ሲል ንብረቱን በሌባ ተዘረፈ። እንጀራ እናት እንዳላይበት ብሎ ብቻውን አሳደገ። ምንም ሳያጣ ለእኔ ተሰቃየ ትላለች። እኔ ብሎ ቤቱን ለቆ በከተማ ሲንከራተት እንዴት አንድ ትምህርቴን መማር ያቅተኛል? ጽናት እንዴት እንደዚህ ደካማ ሆንሽ? እያለች ራሷን ትወቅሳለች። ጽናት ጓደኛዋን ካፌ እየጠበቀቻት ነበር። 9 ሰዓት እንደዚህ ሩቅ ነው እንዴ? እኔ እኮ እንዳልቀር ስራ ሆኜ ነው። እንኳንም አልቀረሽ። እኔ የስንቱን ህይወት አበላሸው። ለምሳሌ ማንን? የቤቲን። እስከ መቼ ነው አንቺ? የጽናት ጓደኛ ጽናትን እስከ መቼ ራሽን ትወቅሻለሽ? ለአባትሽም ቢሆን ለአንተን ለመርዳት ስል እየተማርኩ ሳይሆን እየሰራው ነው በዩ። እኔ ስለ አንቺና ስለ ኪራ ፍቅር በዘውም ተናገሪ። ጽናት በፍጹም አይሆንም። እኔ እማራለሁ ብዬ መጥቼ እሱ እንደዚህን ሲሰማ ምን እንደሚሰማው እኔ ያውቃለሁ። በዛ ላይ እዛ ላግባሽ እያለ ስንቱ ሲነጉድ እኔም ብዬ መጥቼ። ሰኒም ፍቅር እኮ ማሳ አይደለም ከፈለግሽበት የሚይዝሽ። ጽናት ያለውን ነገር ለአባቷ እንድትናገር ፍቃደኛ አይደለችም። በይ ምግብ እንብላ ብለው ምግብ ለመብላት አዘዋል። በሌላ በኩል ደግሞ ኪራና ናሆም ስለ አባቱ እንዴት እንደመጣና ለምን እንደመጣ ይጠይቀዋል። እጁን እንዳመመውና ለእናቱ እንዳልነገራት እንዲሁም ደግሞ አያቱ እንደታመመችም ይናገራል። እሺ ለኪራ አባትስ ምን ትለዋለህ? ናሆም ስለ ጽናት አባት ኪራን ይጠይቀዋል። ምን እንደሚለውና ምን እንደሚያደርግ ግራ ገብቶታል። ጽናትን ፍለጋ በመጣበት እንደተዘረፈም ይነግረዋል። ናሆም ስለ ፍቅራቸውም ጠይቆታል። ፍቅራችን አደባባይ እንዲወጣ ጽናት አልፈቀደችም። እኔ አሁን በእሷ በምትለኝ መስማማት ነው ያለኝ አማራጭ። ኪራና የኪራ አባት ስፖርት እየሰሩ ነው። ቅድም ምንድን ነበር እነግርሃለሁ ያልከኝ? ቅድም እኮ ምንድን ነበር ያልኩህ እረሳሁት ይላል። ቆይ የዚች ልጅ አባት ምን ሊያደርግ ነው የመጣው? ጽናት እነሱ ጋር ተጠግታ እንደምትማርና ግን አባቷ በድንገት በጣም ስለታመሙ እሱን ለመርዳት ሰራተኝነት እንደምትሰራ ይነግረዋል። ጥሎም ኪራ አባቷ ትምህርቱን እንደምትማር ነው የሚያውቀው። እንግዲያውስ እኔ 2 ፀጉር አብቂ ያለው መዋሸት አልችልም፣ ያለውን ነገር እውነቱን እነግረዋለሁ ይላል። በጽናትና በአባቷ ክፍተት እንዲፈጠር አልፈልግም ይላል ኪራ። የኪራ አባትም አንተ ከመቼ ወዲህ ነው ለጽናት ተቆርቋሪ የሆንከው? ስራ እንኳን ስትታገዝ አይሆንም የምትል ሰውዬ ይለዋል። ኪራም ልጅቷ ታሳዝናለች፣ ህይወት ፊቷን አዙረባታል። ጽናትን ለመጠየቅ ሲመጣም በሌቦች ተዘርፏል። እኔ እኮ ዩኒፎርም ለብሳ ስታይ እንዳጭበረበረችው ገብቶኛል። የኪራ አባትም ስለ ሚስት አንስቶበታል። ጊዜው ይድረስና ከጉድጓድም ቢሆን አመጣታለሁ ይላል። ይሄ ነገር ታስቦበታል መሰል። ክብሮም ምን ይላል መሰለህ? የሰው ልጅ ሲዋሽ አፍንጫውንና ማጅራቱን ይነካካል። የዛሬው የጽናት ድራማ ክፍል 48 እዚህ ላይ ነው ያለቀው። በቀጣይ ጊዜ ቀጣይ ክፍሉን ይዤላችሁ እቀርባለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ በአክብሮት